የኢትዮጵያ ግብርና ስራዎች ኮርፖሬሽን የግብርና ምርትና ምርታማነትን የሚያሳድጉ ግብዓቶችንና የእርሻ መሳሪያዎችን በተመጣጣኝ ዋጋ ለአርሶ አደር እንዲሁም በዘርፉ ለተሰማሩ ባለሀብቶች ተደራሽ እንዲያደርግና ዘመናዊ የአስተራረስ ዘዴን እንዲያስፋፋ ታስቦ የተቋቋመ ድርጅት ነው። በዚህ መሰረት የኢትዮጵያ ግብርና ስራዎች ኮርፖሬሽን የቦንጋ ቅርንጫፍ በክልሉ የተለያዩ ስራዎችን እየሰራ ይገኛል። ከላይ እንደተገለጸው ቴክኖሎጂን ማስተማር፣ ምርጥ ዘር ማቅረብን ጨምሮ የተለያዩ ስራዎችን በመስራት ላይ ይገኛል። የቦንጋ ቅርንጫፍ በአጭር ጊዜ ውስጥ የተቋቋመ ነው። የ3-4 ዓመት ዕድሜ ነው። የመሬት ዝግጅት ላይ ነው ቆየ ነው። በዚህ በ2016-17 ምርት ዘመን በሙሉ አቅማችን ወደ ስራ ገብተናል የሚል እምነት ነው አለኝ። ከነዚህ አንጻር አሁን በ2017 እቅድ ወደ 539 ሄክታር በታማሻሎ እርሻ ዴቻ ወረዳ ውስጥ ባለው ይህን ማሳ አዘጋጅተን ወደ ዘር ገብተን አፈጻጸማችን አሁን ሞስት ወደ 568 ሄክታር ማሳ በዘር ተሸፍኗል። ከዛ ውጭ ደግሞ ሞዲዮ ግብርና ምርምር ማዕከል ከነሱ ጋር በነበረን የውል ማሳ አዘጋጅተናል። ከዛ ማሳ ወደ 44 ሄክታር አካባቢ የና በቆሎ ዲቃይ በቆሎ ዝርያዎችን እዚህ እያባዛን ነው ያለ ነው። በተጨማሪም ደግሞ ኮንትራት እርሻዎችን ውል በማዘጋጀት ከባለሀብቶች ጋር በመሆን ወደ 325 ሄክታር መሬት በዘር ሸፍነናል። ሞስ በዚህ አመት ወደ 935 ሄክታር መሬት በዘር ተሸፍነዋል በእኛ ቅርንጫፍ። ኮርፖሬሽኑ በከፋ ዞን ዴቻ ወረዳ በወሰደው ማሳ ላይ ሩዝ፣ ማሽላ፣ ሱፍና ሌሎች ሰብሎችን እያለማ ይገኛል። በዘር ማምረቻ እንትኑ የሚመረተው ማሽላ ነው። ማሽላና ሩዝ ናቸው በዋናነት ማለት ነው። ከዛ ውጪ በየጊዜው ደግሞ ተጨማሪ ሰብሎችን ሙከራ እያደረግን ነው ማለት እንደ ተጨማሪ ለቀጣይ ደግሞ በሰፊው ለማምረት። ለምሳሌ በዘንድሮ አመት በዋናነት ከፍተኛውን የማሳ ስፋት ይዞ ያለው ሩዝ ነው። ይህም እንግዲህ 392 አካባቢ ሄክታር በሩዝ ሰብል ማሳው ተሸፍኗል ማለት ነው። ከዛ ውጪ ቀጣዩ ሰፊውን ሽፋን የያዘው ማሽላ ነው። ማሽላ ደግሞ የተለያዩ ዝርያዎች አሉ። እንደ ጥቅል ግን ወደ 156 ሄክታር በማሽላ የተሸፈነበት ሁኔታ ነው ያለው። ከዛ ውጪ ሌላ እንደ ቦሎቄ አይነት በተወሰነ መልኩ 3 ሄክታር አካባቢ ላይ ሞክረናል። እንደ አዲስ በዘንድሮ ተጨማሪ ብለን ያመጣ ነው ምንድነው? ይሄ ሱፍ ነው። ሱፍ ለሙከራ ብለን አምጥተናል። እሱን እየሞከረን ነው። ያው እንደምታዩትም የተሻለ ቁመና ላይ ነው ያለው። ምናልባት እንግዲህ ውጤቱን መሰረት አድርገን በቀጣይ እያሰፋን የምንሄድበት ሁኔታ ነው የሚኖረው ማለት ነው። እዚህ በፊት እንግዲህ የመጀመሪያው አመት ላይ ፐር ሄክታር እስከ 29 ኩንታል ያገኘንበት ሁኔታ ነው ያለው። ከዛ ቀጥሎ ያው የተፈጥሮ ልክ ቀጣይ አመት ላይ ወደዚህ ደግሞ ስንመጣ ምንድነው የተወሰነ ተፈጥሮ ገድቦን ነበር። ምንድነው ቀድመን ዘርተን ነበረ። ከዘራም በኋላ ምንድነው የዝናብ እንትኑ ትንሽ እንትን አለ። ምንድነው ፍላወር ካደረገ በኋላ ያ በፍላወሪንግ ታይም ላይ በቂ እርጥበት ማግኘት ነበረበት ሰብሉ። በዛ ምክንያት በቂ እርጥበት ባለማግኘቱ የተወሰነ ምርት ወርዶብናል። ባለፈው አመት ላይ ደግሞ ምንድነው የሆነው እንደዚሁ የዝናብ መብዛትና አንዳንድ ነገሮች የማኔጅመንት እንደዚህ ነገሮች የተወሰነ ምርት ቀንሶብናል እንጂ ለምሳሌ ሩዝ ወደ 29 ኩንታል አግኝተናል የመጀመሪያው። ሌሎች ዝርያዎች ላይ ደግሞ እስከ 35 ኩንታል አግኝተናል። አንድ ፎገራ የምትባል ዝርያ አለች። እሷን ሞክረን ባለፈው አመት ላይ እሷን በተወሰነች ኤሪያ ላይ ሞክርናት እስከ 35 ኩንታል ፐር ሄክታር የተገኘበት ሁኔታ ነው ያለው። እነ ማሽላም እንደዚሁ እስከ 10 ኩንታል እንትናቸው ማለት ነው ያገኘንበት ሁኔታ አለ። ማሹም በተመሳሳይ መልኩ ጥሩ ምርት ሰጥተውናል። ግብርና ሲታሰብ ምርጥ ዘር ቅድሚያ ትልቁን ቦታ መወስድ ነው። ዘር በሌለበት እርሻ አይታሰብም።
ለዚህ ዘር ዝግጅት ከዚህ በፊት እንደተለመደው በጣም የአካባቢ አርሶ አደሮችም ባለሀብቶችም ዘር የሚያገኙት ከሩቅ አካባቢ ነው። ከዚህ አዋሳ አካባቢ ሄዶ ነው፣ አሰላ አርዳይታ አካባቢ ነው። አሁን ይህን ችግር አርሶ አደሩ ባለበት ባለሀብቱ ባለበት ተቋማት እየሰፉ እንደ ሀገር የተያዘው የግብርና ስራ የማዘመን ስራም ኃላፊነት ወስደን በዛ ልክ በዚህ አመት ቦንጋ ላይ የዚህን የአርሶ አደሩን ችግር የባለሀብቱን የዘር ፍላጎት ለመሸፈን በአካባቢ አግሮኢኮሎጂ የሚስማሙ ዝርያዎችን መርጠን ወደ 6 ዝርያዎችን አሁን እያባዛን ያለ ነው። እንግዲህ 6 ዝርያዎች ደረጃ አላቸው። ዘር መስራች ቅድመ መስራች አለ፣ መስራች አለ፣ ተመሰከረና ወጥቶ ደግሞ ለአርሶ አደር የሚሰራጭ ዘር በሚል ከእጃችን እንዳይወጡ እንዳይጠፉ የምንፈልጋቸው ዝርያዎችን በዚህ አካባቢ ያላመድን ነው ያለ ነው። በተለይ ከበቆሎ ጋር ተያይዞ ብዙ ችግር ነበር በዚህ አካባቢ። ይሄን ችግር የሚቀርፍ የእናት በቆሎ ዝርያ እዚህ ማዳቀል ስራዎችን ጀምረናል። አንዱ ትልቁ ለአካባቢ ጥያቄ ሆነው የበቆሎ ዘር ችግር ነው። በሌላ መልኩ ደግሞ በአካባቢ ያልተለመደው ግን በዚህ ክልል በስፋት መሰራት ያለባቸው ስራዎችን በስፋት እየሰራ ነው ያለ ነው። ለምሳሌ ሩዝ ብዙ ጊዜ እዚህ አካባቢ አርሶ አደሩ ባለሀብቱም አልለመደም። አሁን እኛ በዚህ 2 አመት ከጀመሪን በኋላ በርካታ ባለሀብቱም ወደዚህ እየገባ ነው ያለ ነው። እኛም ይህን ፍላጎት ካየን በኋላ በስፋት ለመስራት የተለያዩ የሩዝ ዝርያዎችን ጀምረናል። ሩዝ ብቻ ወደ 6 ዝርያ ነው አለን። የገብስ ዝርያ አለን። በቆሎ 2-3 አይነት ዝርያዎችን ይዘናል። እነዚህን ይዘን በአካባቢው የተላመዱ አርሶ አደሩ በራሱ በአይኑ ያያቸው ምርታማነታቸው የተረጋገጠ እዚሁ ተበጥሮ ደግሞ ማሽኑም እዚህ የተቋቋመ ስለሆነ በየትኛውም ሰዓት በየትኛውም መጠን የግድ ይሄን 1 ኩንታል 2 ኩንታል አንልም። በራሱ ፍላጎት የራሳችን ማሸጊያ ስላለን የራሳችን ፓክ ስላለን የራሳችን ታግ ስላለ ይሄን ችግር ከመሰረቱ ለመፍታት በአርሶ አደሩም በባለሀብቱም ዘንድ የነበሩ የዘር እጥረቶችን መንግስትም እንደ መንግስት የግብርናው ሴክተር በርካታ ወጪዎችን ለአርሶ አደር ዘር ለማቅረብ መሄዳቸው መንገዶችን በሚያሳጥርና አጠቃላይ እነዚህ ወጪዎች ዘር ለማምጣት የክልሉ መንግስትም የዞን መንግስት የወረዳ መንግስትም በጣም ሩቅ መንገድ ሂዶ እነዛን ታሳቢ አድርጎ ነው ዘር ዋጋ አርሶ አደር ላይ ሲጣል ነበረው። ለዚህ እነዚህ ነገሮች በቅርበት እዚህ የምናመርት ከሆነ ይሄን ችግር ይሄን ወጪ ከአርሶ አደር ጫንቃ በሚቀንስ እነዚህን በሩቅ ቦታ ተኪዶ የሚመጡ አላስፈላጊ ጭማሪዎችን ጭምር የሚቀንስ አሰራሮችን ያው ዘርግተን ዘንድሮ በስፋት እየሰራን ነው አለና አርሶ አደሩም ሆነ ሌላውም በግብርና ላይ ለተሰማራው ባለሀብትም ሆነ ትልቁ መነሻ ዘር ነው። ምክንያቱም ዘር እጥረት በየአመቱ በሚዲያዎች ላይ ይነሳል። አቅርቦት እና ፍላጎት አይጣጣምም እና ትልቅ አስተዋጽኦ አለው። ምክንያቱም በአካባቢው ለምሳሌ ሩዝ አምራቾች በቀጣይ ይህን ከዚህ መነሻ ተደርገው አምራቾች ፍላጎቶች ሊመጡ ይችላሉ። ስለዚህ እዚህ አካባቢ ላይ ያለውን የሩዝ ምርት የሩዝ ዘር አቅርቦትን ፍላጎት በተወሰነ ደረጃ ሙሉ ለሙሉ ባይሆኑ በተወሰነ ደረጃ የመሸፈን ይኖራል ማለት ነው። ከዛ ውጪ ምንድነው ይህን መሰረት አድርገው በአርሶ አደር ደረጃ በኢንቨስተር ደረጃ ወደ ማባዛት ውስጥ የመግባት እድሉንም ይፈጥራል ማለት ነው። በእኛ ብቻ ሳይሆን በእኛ በዚህ በድርጅታችን ብቻ የሚወሰን ሳይሆን በአርሶ አደር በዙሪያችን ባሉ አልሚ አጋር አካላቶች ጭምር አልመተን አቅርቦቱን የሚሻሻልበት ሁኔታ ይፈጠራል ብዬ አስባለሁ። እንደኔ በዚህ አካባቢ ያለው የዘር ፍላጎት ከፍተኛ ነው። መንግስትም በተወሰነ መልኩ በፊት ደቡብ ምርጥ ዘር ድርጅት ነው እዚህ ያው የተወሰነ ስራ ሲሰራ ነበር። ተቋም መስርቶ በቅርበት ከክልሉ መንግስት ከፌደራል መንግስት ጋር ሆኖ ለክልሉም ሆነ ለአካባቢ አጎራባች አርሶ አደሮች ለማቅረብ ሙሉ ስራውን ይዞ የገባው የኢትዮጵያ ግብርና ስራዎች የቦንጋ ቅርንጫፍ ነው። በዚህ አካባቢ ኃላፊነትም ያለበት ከዚህ አንፃር በዚህ አመት ቅድም ካልኩሽ ወደ 935 ሄክታር ቢያንስ የምርት ትመናው አሁን እየወጣ ነው አለው። ከ16000 ኩንታል በላይ የዘር ምርት ይገኛል ተብሎ ነው የሚጠበቀው። እነዚህ እንግዲህ ወደ ተበጥሮ ወደ አርሶ አደር ሲሄድ እንደገናም በተቋማት የሚባዙ አሉ። ለሚቀጥለው አመት በርካታ የክልሉን አርሶ አደር እና የባለሀብቱን ጥያቄ የሚፈታ ስራ ነው እየተሰራ ያለው። ከዛ ሌሎችም አሁን ከኛ ጋር ተቀናጅተው የሚሰሩ የጀመሩት ውስን ባለሀብቶች አሉ። በተለይ በሰብል ልማት የገቡ መሬት የወሰዱ ኢንቨስተሮች ከምግብ ይልቅ ዘር ቢያባዙ ለነሱም ጥሩ ነው፣
ለአርሶ አደርም ለአካባቢም ትልቅ ነገር ይዞ ስለመጣ በእነዚህ አሁን ጊንባ ወረዳ ቀዳሚ ነው። አዲዮ አርሶ አደሮችን ባለፈው ዓመት ስራ ለመጀመር ሞክረናል። ቦቃ ስንዴ ዘር ዛሉ ሞዴል አርሶ አደሮችን በማደራጀት ከማን ምን ይጠበቃል ለሚለው አንደኛ መንግስት ሰፊ መሬት ያላቸውን አርሶ አደሮችን በማዳረጅ በማህበር ደረጃ ከኛ ጋር ቢያገናኝ፣ ወጣቶችን ሰፊ መሬት በመስጠት ከኛ ጋር ዘር እንዲያባዙ የማድረግ ስራ ቢሰራ መንግስት ይሄን ከኛ ጋር የሚያገናኝ ከሆነ እኛ በተለየ ድጋፍ ዘር እንዲያባዙ እና ዝርያዎችን በማቅረብ ብዙ ስራ መስራት እንችላለን። ከዛ ውጭ ተቋማት ሰፊ መሬት ያላቸው አሁን የቦንጋ ግብርና ምርምር ማዕከል ሞዲዮ ያለውን መሬት እኛ መንጥረን እዛ ዘር አባዝተን መሬቱን አለምተን እንድንወጣ የጋራ ውል ከክልሉ ግብርና ቢሮም ጭምር ውል ገብተን መሬት እያዘጋጀን አለን። ዶዘር አስገብተን ወደ 3 ዶዘር ዘንድሮ መስራት ዘር እዛ ጀምረናል። በቆሎ ዘር እንዲሁ የሚዛን ግብርና ኮሌጅ ሞስ በዚህ አመት ከኛ ጋር ውል ለማድረግ ወደ 200 ሄክታር መሬት ቅድመ ዝግጅት እያደረገ ነው ያለው። በዚህ በወር ውስጥ ውል ጨርሰን ከነሱ ጋር ልንሰራ ዝግጅት ጨርሰናል። ከዛ ባለፈ ምዕራብ ኦሞ ዞን አካባቢ ያሉ ባለሀብቶችን እያወያየን አለ ነው። የሚዛን ዩኒቨርሲቲ በተለያዩ ቦታ አለ። አምና ከኛ ጋር ያው ኢንፎርሜሽን ተለዋውጠናል፣ ወደ ስራ እንገባለን። ቦንጋ ዩኒቨርሲቲ እንግዲህ የሰብል ቦታዎችን እየፈለገ ነው። አብዛኛው ደጋ ቦታ ስለወሰደ የአትክልትና ፍራፍሬ ስራ የተለያዩ በአካባቢ የጠፉ እንሰቶች ላይ እየሰራ ስለሆነ ለሰብል የሚሆን መሬት ካገኘን እንሰራለን የሚል ሙሉ ፈቃደኝነት አላቸው። ከዛ ውጭ ኮንታ ዳውሮ ሰፊ መሬት ያላቸውን ባለሀብቶችንም ሆነ እንደ መንግስትም ደግሞ መሬት አለንና ኮርፖሬሽኑ ይግባ የሚሉ ወረዳዎች ተቋማቶች ካሉ ስራ ለመስራት በእኛ በኩል ዝግጁ ስለሆነ ተቋማት ይሄን የመንግስትም የግልም ተቋማት ወደዚህ ቢገቡ በዚህ አካባቢ ያለው እምቅ ሀብት አለ፣ ትልቅ ጸጋ ያለበት አካባቢ ነው። እኛ ደግሞ ሙሉ የግብርና ስራ ለማዘመን የተሟላ መሳሪያ አለ። በአነስተኛ ወጪ ዶዘር መከራየት ይችላሉ፣ መሬት ማዘጋጀት ይችላሉ። በአነስተኛ ወጪ ትራክተር ማቅረብ እንችላለን፣ ማረስ ይችላሉ። በአነስተኛ ወጪ ኮምባይነር እናቀርባለን። አምና አሁን ባለሀብቶች በኮምባይነር ነው ያሳጨዱት ጎጀብ አካባቢ። ስለዚህ ምርቱ ሳይበላሽ ሌላ ወጪው ሳይገባ ባለሀብቱም አርሶ አደሩም ከዚህ የሚጠቀምበት ሁኔታ ትልቅ አቅም ያለው ነው። ኢትዮጵያ ግብርና ስራዎች እንግዲህ ከኢትዮጵያ አየር መንገድ ቀጥሎ በተሟላ አቅም የሀገሪቱን ትልቁን የግብርናውን የማዘመን ኃላፊነት ተቀብሎ ረጅም አመት ልምድ ያለው በዘር ብዜት ደግሞ ኢትዮጵያ ምርጥ ዘር ድርጅት በሁሉም ክልሎች ለክልል ዘር አባጆች አቅም የፈጠረ ስልጠና የሰጠ ስለሆነ እኛም በዚህ አካባቢ ከክልሉ ምርጥ ዘር ድርጅት ጋርም በጋራ ተናቦ መስራት ከአርሶ አደሩ ከባለሀብቱ ጋር ከወጣቱ ጋር ለመስራት ያለን ዝግጁነት ከፍተኛ አቅምም ስላለ በዚህ ልክ የጀመርናቸው በራሳችን ጥረት የጀመርናቸው አሉ። ከፋ ዞን አሁን ትልቅ ጥረት ነው እያደረገ ያለው መሬት የማዘጋጀት የአካባቢ ሰላም የአካባቢው መሰረተ ልማት እንዲሟላ ከወረዳ መዋቅር ከቀበሌ መዋቅር ጋር በጣም ተናበን ነው የምንሰራው። በዚህ ልክ ምዕራብ ኦሞ ዞንም ከኛ ጋር በዚህ አመት ስራ ይጀምራል። ወደ 5000 ሄክታር መሬት ስላለን እነዚህ ባለድርሻ አካላት አብሮ የሚተባበሩ ከሆነ አሁን ያለውን የአካባቢ የዘር ችግር ብቻ አይደለም የተኪ ምርቶች የሚባሉት ኤክስፖርት የሚደረጉ ምርቶችን እንሰራለን የሚል ትልቅ እቅድ በ2017 አለን ማለት ነው። በተጨማሪ ያው ከሩዝ እና ማሽላ ውጪ ያው ጎን ለጎን የምንሰራቸው ስራዎች አንደኛ ያው ሙዝ እና አናናስ አምና ነው የተጀመረው በ2016 ማለት ነው 2016 ላይ ነው የተጀመረው። እነሱን እንግዲህ ያው ጥሩ ምርት ደረጃ ላይ ናቸው ያለው። እንደገና ደግሞ በተጨማሪ ንብ ቀፎ እነዚህ ዘመናዊ ቀፎ 20 ቀፎ አለ። እነሱ ጥሩ ምርት ይሰጥተዋሉ። ነገር ግን ለዛች ዘመናዊ ቀፎ ንቢቱ ስላለመደች ባህላዊ ቀፎ ነው በብዛት እዚህ በረሃ ላይ ዘመናዊ ቀፎ በብዛት ስለማይፈልጉ እንትን ሳር የሸፈነውን ባህላዊ ስለሚፈልጉ ባለሙያ ስለሚፈልግ አሁን ባለሙያ ያው እንዲቀጠር ብለናል። እሱን ይቀጥራሉ። ያው ፍራፍሬና አትክልት በብዛት እዚህ ያው እንደሚሆን ነው እንግዲህ እኛ የተገነዘብነው። ለቀጣይ ጥሩ ምርት እናገኛለን ብለን ነው የምናስበው። እንግዲህ እኛ አምና 2016 ላይ ሀባብን እኛም አላወቅንም፣ ገና ከኋላ ነው ዘር አመጥቶ ባለሙያ ከአዲስ አበባ መጣና ሀብተ ማርያም ቢባለው ከሱ ጋር ሰራን። 3 ጥማድ ነው የተዘራው።
ከሶስቱ ጥማድ በ90 ቀን ነው የደረሰው። 90 ቀን ውስጥ 3 ጥማድ ናት። 90 ቀን ውስጥ 3ቱ ጥማድ የተሸጠው እንግዲህ በኩንታል ይሄ ነው ማለት አይቻልም፣ ብዙ ነው። ወዲያው ነው የሚሞላው። እንደ ዱባ አይነት ነው ዝርያው። እሱን 255,000 ነው የተሸጠው። 255,000 ለኮርፖሬሽን በነፃ አንድ አይሱዚ ከሄደ በኋላ እሱን ገንዘብ ውስጥ አልገባም። ቦንጋ የሸጥነው ብቻ 255,000 ብር ነው የተሸጠው ከ3 ጥማድ ማለት ነው። ማሻአላ በካፋ ዞን ዴቻ ወረዳ የሚገኘው ብዙ ጊዜ እንደዚህ ወጣ ያሉ መሬቶች ለእርሻ አይሆንም የሚል አመለካከት አለ በእኛ አካባቢ ሁላችን ያደግንበት ማህበረሰብ ስለሆነ፣ ግን እንደሚቻል በርካታ ምርት ማምረት እንደምንችል ለኛ ማሳያ ሆነን ነው ቀረብ ነው። አምና በዚህ ሰዓት ምርት እየተሰበሰበ ኦልሞስት 2 ቀበሌ አርሶ አደሮች ወደ 300 አርሶ አደሮችን ለማስጎብኘት ሞክራለሁ። ከዛ ወጣቶች እንዲያዩ ሞክራለሁ። በጣም ወደ ዘመነ ግብርና አልገባንም እስካሁን። በጣም በኋላ ቀር እርሻ ላይ ነው የቆየ ነው። በሬ ጫንቃ ላይ ነው ያለ ነው። ቤተሰብ ጉልበት ግብርና ላይ ነው የገባለው። እዚህ የመሰላቸት ምርት ያለ መጠበቅ፣ ማሳ ሳያዘጋጁ መዝራት እና ምርት ደግሞ ሲያጥር እርሻ አይጠቅም የሚል አመለካከት በእኛ አካባቢ በብዙ ሰዎች ይታያል። ግን አሁን ተማሻለውን ሲታይ በጣም በዘመነ መልኩ ስለተሰራ ዘመናዊ የእርሻ ቴክኖሎጂ ስለተጠቀምን በጥቂት ሰው ብዙ ስራ ነው የተሰራው። እዛ ያለው ሰው ቁጥር 3 አግሮኖሚ ነው ያለው። ከዛ ውጭ አረም የሚከታተሉ አረም በሁለት መንገድ ነው። በሰው የሚታረም አለ፣ በኬሚካል የምንቆጣጠራቸው አሉ። አብዛኛው በኬሚካል ነው። ለዚህ እዛ ያለው ተሞክሮ እንዲሰፋ የማድረግ ስራ ሰፊ ንቅናቄ የሚፈልግ ነው። እዛ አሁን ያሰብነው የክልሉ መንግስትም የዞን የወረዳ መንግስት አመራሮችን እዛ ፕሮግራም ማዘጋጀት እያቀድን ነው። አይታችሁ ከሆነ ትንሽ የመንገድ ችግር አለ። መንገዱ ከጭሪ ወደ ገጫ መድረሻ አካባቢ መሀል ላይ ባለፈው ለረጅም ወራት በዘነበው ዝናብ መንገዱ ኦልሬዲ ከጥቅም ውጭ ሆኗል። ይሄ ባለበት ከፍተኛ የስራ ኃላፊዎችን መውሰድ በጣም አስቸጋሪ ስለሆነ መንገዱ የሚጠገንበትን ሁኔታ ከወረዳ አስተዳደር ጋር እየተነጋገርን ነው ያለነው። እኛም በአቅማችን መንገዱን ደግፈን ተሞክሮ መቀመር አለበት። ስለዚህ ግብርና አዋጪ እንጂ አክሰራ አይደለም። እኛ መሬት የሚያዘጋጅ ዶዘር አይታችኋል። እዛ ያን ሁሉ ጫካ መንጥሮ አዘጋጀ ዶዘር እሱ እዛ ቆሞ ነው አለ። አሁን በጋ ላይ እንደገና ማሳ እያሰፋ ነው የሚሄደው። ዶዘር ያዘጋጀው የሚያርስ ትራክተር አይታችኋል። ትራክተር ከዛ ይሄን ትራክተር ደግሞ በሁለት መንገድ ነው ያርሳል፣ ዘር ይዘራል፣ ኬሚካል ይረጫል። ምርቱ ሲደርስ ደግሞ የሚያጭድ ኮምባይነር እዛ አይታችኋል። ከዛ ባለፈ ደግሞ ይሄን የሚያመላልስ የጭነት መኪናዎች አሉ። ይሄን የምናከማቸው በቂ መጋዘን ቦንጋ ከተማ አዘጋጅተናል። ወደ 120,000 መጋዘኑን አይታችኋል። ስለዚህ ለዚህ ነው ከማሳ እስከ ጎተራ በዘመነ ግብርና ከማሳ እስከ ጎተራ ብለን ነው የኛ ሞቶ ይዘን የምንቀጥለው። ይሄ ተጨባጭም ቦንጋ ላይ እየተደረገ ሌላም ቅርንጫፎች በዚህ ልክ ነው እየሰሩ ያሉት። የቦንጋ የሚለየው ምንድነው? ሁሉንም ፓኬጅ አድርጓል ማለት ነው። ኮርፖሬሽኑ ስራ በመጀመሪያው ለብዙዎች ስራ እድልን ፈጥሯል። እዚህም በፊት ያው የአገዳ ድንበር በማስከበር ላይ ነበር። ከዛ በክብር ከተመለስን በኋላ ያው ስራ አጥ ነው ነበር ነው ተማሻለው ላይ ኢትዮጵያ ግብርና ስራዎች ኮርፖሬሽን እዚህ በመምጣቱ እኛ ስራ አጥ ሆነን እያለን በአሁኑ ሰዓት ስራ እዛ ተቀጥረን እየሰራንና ራሳችንና ቤተሰቦቻችንን እየመራንና እየኖርን ያለ ነው። ያው ስራው እንደኔ አይነቱ ብዙዎች አሉ ስራ አጥ የነበሩ ስራ እድል በመፈጠሩ ያው እዚህ ተሰማርተን እየሰራን ነው ያለ ነው። ስለዚህ ያለው ሁኔታ ይህን ነው መስለው ያው ምርት ነው የምናመርተው። ከዚህም በፊት ያው እኛ የምንታወቀው ድሃ በመሆናችን ነው። ይህ ደግሞ ካለ መስራት ነው። በመስራት ያው ድህነትን ማሸነፍ ይቻላል እና ይሄ ነው ያለው ነገር። እኔ ብቻ አይደለሁም፣ ብዙዎች አሉ የቀን ስራ የሚሰሩ ወደ 60-50 የሚሆን ሰው ኃይል አለን። ስለዚህ እነዚህን እያስተባበርን እኛም እየሰራን ነው ያለ ነው። ኢንሻአላህ የኛ ስራ አሪፍ ነው የሰራው ሁኔታ። ወጥም አለ መበኛ የኛ እንገዛለን
ደስ የሚል ሁኔታን ማለት ነው። ከስራ ጋር ብዙም ግንኙነት የላቸውም። ነገር ግን እንደው ከሌሎች ሰራተኞች ከሌሎች ማህበረሰቦች ጋር ሲነጻጸር የነሱ ተሳትፎ እዚህ ጋር የጎላ ነው። ምክንያቱም ሰርተው ማግኘትን የተማሩበት ነው። እኛም እነሱ እኛ ጋር በመምጣታቸው ብዙ ተጠቃሚ ሆነናል። የነሱን አቅም በመጠቀም ያሉንን የተለያዩ የግብርና ተግባራቶችን በእነሱ ነው የምናሰራው እና ለብዙ ሰው ነው የሴቶች ተሳትፎ በጣም ብዙ ነው። ቀላል አይደለም። እንደውም ከወንድ ጋር ሲነጻጸር ኦልሞስት ከ30 እስከ 40% የሴቶች ተሳትፎ አለ ብዬ ነው የማስበው ካሉን አጠቃላይ ሰራተኞች ማለት ነው። እስከ 70 እስከ 80 ሰራተኞች በዚህ ላይ ይሳተፋሉ በየወሩ በአጠቃላይ ማለት ነው። እንደ ጥቅል በወር ውስጥ ከ70 እስከ 80 የሚደርስ ሰራተኛ ይኖራል። ከዛ ውስጥ እንግዲህ ከ30 እስከ 40% የሚሆነው የሴቶች ተሳትፎ ነው ማለት ነው። እንግዲህ ስራ እድል ከመፍጠር አንጻር ትልቁ የግብርና መካናይዜሽን ስንል ለበርካታ ሰዎች እድል ይፈጥራል። አይታችሁ ከሆነ ተማሻሎ በቋሚ ወደ 37 ሰራተኞች አሉ። በጊዜያዊ ተማሻሎ ወደ 150 የሚጠጋ ሰራተኛ አለ። ያው እንደ ስራ ሁኔታ ሊቀንስም ሊጨምር ይችላል። አንዳንዴ አሁን የምርት አሰባሰብ ጊዜ በርካታ ሰው እንፈልጋለን። እስከ 300 እስከ 400 ይገባል። እዚህ ሞዲዮ የእናት በቆሎ ያው በጥራት ስለሚሰራ በእጅ ስለሚለይ አይታችሁ ነው ቅድም ደረጃ ስለምንሰጥ እስከ 120 ሰራተኞችን እናስተናግዳለን። እዚህም አይታችሁ ከሆነ እዚህ ዘር ከመጣ በኋላ ሶርት የሚያደርጉ ማለት ነው። እዛ ትክክለኛውን ዝርያዎችን ፍሬዎች ከምንም የጸዳ እንዲሆን ከበሽታ የጸዳ እንዲሆን የበሰበሰ የወየበ ካለ እሱን የሚለዩ ሴቶች እዚህ ቁጭ ብላሉ። በአጠቃላይ በአመት ወደ 500 ሰራተኞች የሚጠጉ ሰራተኞች ስራ እድል ተፈጥሯል። እዚህ ውስጥ አብሮ አሁን እርሻ ላይ ወልዶ ከኛ ጋር አብሮ የቀጠሉ አሉ። እነዚህን በተለያየ መንገድ እኛም እየደገፍን ልምድም እየወሰዱ ኦፕሬሽን በሌለበት ዘር ወቅት በሌለበት ቤተሰቦቻቸው ጋር ሄዶም እያረሱ ምርት ሲደርስ ወደኛ እየመጡ የኛ ቋሚ ደንበኛ ሆነው ሰራተኞች ስላሉ ለበርካታ ሰው ትልቅ እድል ይዞ የመጣና ብዙዎቹ እየተጠቀሙ በራሳቸውም እየገለጹ ያሉበትን ሁኔታ ያው እናንተም ያያችሁበት ሁኔታ ነው አለ። በሌላ በኩል ኮርፖሬሽኑ በከፋ ዞን ቦንጋ ከተማ ማዕከል እያስገነባ ሲሆን የዚህ ማዕከል ዓላማና በዘርፉ ሊያመጣ የሚችለውን ለውጥ አቶ አስረስ አብራርተዋል። አሁን ያለንበት ቦታ ያው በኢትዮጵያ ግብርና ስራዎች ኮርፖሬሽን በቦንጋ ከተማ የሚገነባው የተቀናጀ የቦንጋ የግብርና ስራዎች የግብዓትና መካናይዜሽን ማዕከል ነው አሁን ያለንበት። ይህ ማዕከል እንግዲህ ከ2 ዓመት በፊት የሀገራችን የግብርና ሚኒስቴር ወይም የኮርፖሬሽኑ ቦርድ ሰብሳቢ የሆኑ ዶክተር ግርማ አመንቴ ባለበት የክልሉ ከፍተኛ አመራር ባለበት የዞኑም ባለበት የከተማ አስተዳደር ባለበት መሰረት ድንጋይ መጣሉ ይታወቃል። ዛሬ ህንፃው ያው በዚህ ደረጃ ላይ ሆኖ ዛሬ በጋራ እያየን ነው። እንግዲህ ዋናው የዚህ ህንፃ ዓላማ የኢትዮጵያ ግብርና ስራዎች ኮርፖሬሽን ትልቁ ግቡ ምንድነው? የግብርናውን ማዘመን ነው። ይህ ግብርና ማዘመን ሲባል ከመሬት ዝግጅት እስከ ጎተራ የሚለው ትልቅ የሱ መሪህ ቃል ነው። ይህ ማለት ሁሉንም ነገር የያዘ ሁሉን አቀፍ የግብርና ስራዎችን ይዞ አርሶ አደርና በሀገር የተጣለውን በተለይ በምግብ ራስን የመቻል የሀገሪቱን ሉዓላዊነት የመጠበቅ ትልቅ ተልዕኮ ከወሰደው የመንግስት ልማት ድርጅት ነው። ከዚህ አንጻር በዚህ አካባቢ ይሄ ግንባታ ሲጀመር አንደኛ የዘር ማበጠሪያ ማሽን ተከላ ቦታ ራሱን የቻለ አለ። ከዚህ ውጭ ደግሞ አጠቃላይ የሚመጡ ዘር የሚከማችበት የምርት ማከማቻ ወደ 120 ሺህ ኩንታል ማለት ነው። ሁለቱ መጋዘኖች 40 ሺህ ይይዛሉ። ሌሎች ደግሞ 20 ሺህ ይይዛሉ። እዚህ አጠቃላይ ወደ 120 ሺህ የሚይዝ መጋዘን የያዘ ነው። በሌላ በኩል ደግሞ የግብርና ግብዓቶችን፣ ኬሚካሎችን፣ የጸረ በሽታ፣ የጸረ ተባይ እና የአረምና የሌሎች ኬሚካሎችን ያው እኛ እንደምናቀርብ ይታወቃል። ማከማቻ የራሱን የቻለ እስከ 40 ሺህ ኩንታል የሚይዝ መጋዘን አለ። በአጠገቡ ደግሞ እንዲሁ የግብርና ማዳበሪያ ወይ ግብዓት የምንለውን የአፈር ማዳበሪያዎችን የሚያከማች አለ። ከዛ አልፎ ደግሞ
ግብርናውን ማዘመን ስንል ያው እርሻው በመካናይዝድ መሆን አለበት። መካናይዜሽን ማዕከል ተብሎም ግንባታው እዚህ ሲጀመር የትራክተሮችን ማቅረብ፣ መለዋወጫዎችን ማቅረብ፣ ሰርቪሶችን የሚያደርግ ራሱን የቻለ የትራክተር መስጫ ማዕከላት፣ መለዋወጫ መስጫ ማዕከላትም ተደርጎ ቦንጋ ስለተወሰደ ራሱን የቻለ ግንባታ ለብቻ አለው። እንግዲህ እነዚህ ጠቅላላ በኮርፖሬሽን ደረጃ ካሉት 24 ቅርንጫፎች የቦንጋው ለመጀመሪያ ነው እንደዚህ ሁሉ ነገር አንድ ላይ ሴት አድርጎ እዚህ እየተሰራ አለው። ይህ ህንፃ እንግዲህ በሁለት ኮንትራክተሮች ነው እየተሰራ አለው። ሁለቱም ኮንትራክተሮች ኦልሞስት አሁን 90% በላይ ግንባታው የተጠናቀቀ መሆኑና ኦልሬዲ የውስጥ ፊኒሺንግ ስራዎች ላይ ያው ነው ግንባታ ያለው። በዋናነት እዚህ ቦንጋ ይቋቋም እንጂ የሚሰጠው አገልግሎት በዚህ በጅማ በኩል አጋሮን ይዞ ወደኛ ክልል ሲመጣ ሁሉንም ስድስቱንም ዞን ያለውን በሰብል እርሻ የገቡ ባለሀብቱን የመንግስት እርሻዎችን የመንግስት ተቋማቶችን ዩኒቨርሲቲ ኮሌጆችንም ጭምር አገልግሎት የሚሰጥ ነው። አልፎ እስከ ዲማ ድረስ ይህን ካችመንት ጠቅላላ የሀገሪቱን ደቡብ ምዕራብ አካባቢዎችን ያገለግላል ተብሎ ትልቅ ተልዕኮ የተሰጠና ለዚህም ዝግጅቱን እያደረገ በተጨባጭ ደግሞ ይሄን ስራ ለመስራት የምርት ማሰባሰብ ስራም በዚህ ዓመት ጀምረናል። በእኛ እርሻ ላይ ያለው ምርት እያስገባን ነው። አይታችሁ ከሆነ ሌሎችም ነገ ማበጠር የሚችሉትን የዘር አይነት ሆነ የዘር ደረጃ እዚሁ እኛ ጋር ማበጠር የሚችሉበትን በአነስተኛ ዋጋ አገልግሎት የሚያገኙበት ሁኔታ ይመቻቻል። ከዚህ በፊት ያው እዚህ የሚያመርቱት ቀጥታ አዲስ አበባ ወስደው ነው የሚያበጥሩት። ይሄ ወደ 600 ምናምን ኪሎ ሜትር የሚቀንስ ይሄን ወጪ ዙሮ እዚህ ካበጠሩ ለትራንስፖርት ለአድሚ ወጪ የሚያወጡትን ይቀንሱና ለአርሶ አደሩ በርካሽ የሚደርስበት ሁኔታ ይመቻቻል ማለት ነው። በባህሪው ዘር እስከ ማበጠሪያው ሲደርስ የአስተዳደራዊ ወጪዎች የትራንስፖርት የሚን ተጨምሮ ነው ዙሮ ለአርሶ አደር ላይ ሂዶ የዘር ዋጋ ከፍ አለ ተብሎ ቅሬታ እየፈጠረ ያለው። ይሄ በአቅራቢያው ተመርቶ በአቅራቢያው የሚበጠርና የሚታሸግ ከሆነ ዋጋው ተመጣጣኝ ነው ለዚህ አካባቢ ላለው አርሶ አደር ከበፊቱ ዋጋ ተሻለ ይሆናል የሚል ነገር ስላለ ጠቃላይ ለግብርና ግብዓትም ለዘርም ለትራክተር አሁን በእኛ አካባቢ እየተለመደ ስለሆነ የነዛ ሰርቪሶች ለነዛ መለዋወጫዎች እኛ ማዕከል ሆነን እነዚህን ደንበኞችን ታሳቢ አድርገን አገልግሎት ለመስጠት በሰፊው ታቅዶ ኦልሞስት ያው ከፈጣሪ ጋር በጥሩ ደረጃ ላይ መሆኑን የሚገልጽ አጠቃላይ ግንባታ ፊኒሺንግ ነው እያየን ያለ ነው። ግብርናውን ሰው ወደ ዘመናዊ ቢቀይር ምረጭ ማሽን ካለ ኬሚካል የምትጠቀሚ ከሆነ አረም መቆጣጠር ይቻላል። አረም ላይ የሚውል የቤተሰብ ጉልበት ተማሪ ወደ ትምህርት ቤት ይሄዳል። እዛ ሲያጭድ ሲወቃ የሚውለው የተማሪ ጉልበት አስፈልግም። ተማሪው ትምህርት ቤት ነው የሚያጭደው፣ ኮምባይነር ነው ሚጪ ነው ሰራተኛ እስከሆነ ድረስ ፍላጎቱም ራሱ ለሚሰራው ሰውም ትልቅ እርካታ የሆነ እናንተም አይታችሁ ያው እንዴት እንደተደሰታችሁ አይታችኋል። እዚህ በአካባቢ ያለን መሬት በተቻለ መጠን በዘመነ ግብርና አሰራር ውስጥ ከገባን ምርቱም ይጨምራል፣ የኑሮ ውድነትም ይቀንሳል፣ ሰፊ የስራ እድልን መፍጠር ይቻላል ማለት ነው። ስለዚህ ገንዘብ ነው የሚሰራው። ገንዘብ ደግሞ የሚገኘው ከመሬት ነው። መሬት ደግሞ በአግባቡ ማረስን፣ ትክክለኛ ምርጥ ዘር መጠቀምን፣ ትክክለኛ ምርት አሰባሰብን፣ ወቅቱን የጠበቀ የውሃ አጠቃቀም የማሳ ያዝ የሚጠይቅ ስለሆነ ይሄን በተጨባጭ እዛ ሰርተን አሳይተናል። ለዙሪያ ላለው አርሶ አደር አሳይተናል። በስፋት ደግሞ ሚዲያዎችም አሁን እናንተም ተከታትላችሁ እያያችሁ ስለሆነ በከፋ ዞን ያሉ መሬት ሰፊ መሬት የያዙ ባለሀብቶች ከዚህ ተሞክሮ እንዲወስዱ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። መሬት አጥሮ የያዙት መሬት ሳይሰሩ የያዙት አቅም እንኳን የማሽን አቅም እንኳን ባይኖራችሁ ከግብርና ስራዎች ኮርፖሬሽን ጋር በመሆን በአነስተኛ ክራይ ዶዘር እየወሰዱ ማሳቸውን እንዲያዘጋጁ አብሮ ከኛ ጋር ዘር እንዲያባዙ ድጋፍ የሙያ ድጋፍ የማማከር ስራም እየሰራን ስለሆነ ብዙዎቹ አሁን ከኛ ጋር መጥቶም ያማክሩ ስላሉ በዚህ አጋጣሚም ተቀምሮም በዚህ በሚዲያም በአካልም ይዛ ለሚገኙትን ፕሮግራም እናዘጋጃለን። እናንተም ለፍታችሁ አይታችሁ በዚህ ልክ ፕሮግራም ስላዘጋጃችሁ እኔም ከልብ ማመስገን ፈልጋለሁ።
ኢትዮጵያ የግብርና ስራዎች ኮርፖሬሽን በግብርናው ዘርፍ ምርትና ምርታማነትን ለማሳደግ ሚናው የጎላ በመሆኑ ሁሉም ባለድርሻ አካላት ድጋፋቸውን አጠናክረው እንዲቀጥሉ የሚለው የዛሬው መልእክታችን ነው። ሰላም።